ዛሬ የአካውንቲንግ ሳይክል 12ኛ ክፍል ላይ እንገኛለን። በዚህ ክፍል በአካውንቲንግ ሳይክል ላይ እጅግ ወሳኝ ስለሆነ ኮንሰፕት እንወያያለን። ይኸውም አጀስቲንግ ኤንትሪስ የሚባለው ኮንሰፕት ነው። በቀጥታ ወደ ኮንሰፕቱ ከማምራታችን በፊት ማይክል ካርተር የተባለው ሰው ስለ አካውንቲንግ የተናገረው አንድ ኮት ወይም አንድ እውነታ ላካፍላችሁ። Accounting is the art of turning chaos into clarity and confusion into financial wisdom. እውነት ነው። በተለይ አክሩዋል አካውንቲንግ በሚጠቀሙ ትላልቅ ድርጅቶች ላይ የተደረገው እያንዳንዱ ትራንዛክሽን በትክክል ካልተመዘገበ፣ ተመዝግቦ አንአጀስትድ ትራያል ባላንስ የተሰራለትን በትክክል አጀስት ካልተደረገ ወይም አጀስትመንት ካልተሰራለት ድርጅቱ በትክክል ምን ያክል ሀብት እንዳለው፣ ምን ያክል ዕዳ እንዳለበት፣ ምን ያክል ተሰብሳቢ እንዳለው እንዲሁም ምን ያክል ተከፋይ እንዳለበት በግልጽ አያውቅም። ይህ ማለት ደግሞ ድርጅቱ ኮንፊውዥን ላይ ከዛም ካለፈ ኬዎስ ውስጥ ነው ማለት ነው። ከዚህ ኮንፊውዥን ወይም ኬዎስ አውጥቶ ጥርት ወዳለው ፋይናንሻል ሲስተም የሚወስደው አካውንቲንግ ነው። የሲኒየር አካውንታንቶችንም ዋነኛ አስፈላጊነታቸው የሚጀምረው እዚህ አጀስቲንግ ኤንትሪስ የሚለው ስቴፕ ላይ ነው። አጀስቲንግ ኤንትሪስ አር ኤንትሪስ that are made in the general journal at the end of accounting period to bring balances up to date. When transactions span more than one accounting period, accrual accounting requires the use of adjusting entries. አጀስቲንግ ኤንትሪስ የምንላቸው የሰራነውን አንአጀስትድ ትራያል ባላንስ አፕ ቱ ዴት ለማድረግ የምንጠቀማቸው ኤንትሪዎች ናቸው። እነዚህ ኤንትሪዎች የሚያስፈልጉት መቼ ነው ካልን፣ በመጀመሪያ ደረጃ የምንጠቀመው አክሩዋል አካውንቲንግ ሲስተም ከሆነ ነው። ምክንያቱም ካሽ አካውንቲንግ አጀስትመንት አይፈልግም። የአካውንቲንግ ሜተዶች ካሽ አካውንቲንግ እና አክሩዋል አካውንቲንግ እንደሆኑ በክፍል 2 ቪዲዮ ተነጋግረናል። ልዩነታቸው ምንድነው የሚል ጥያቄ ካላችሁ ቪዲዮውን መለስ ብላችሁ መመልከት ትችላላችሁ። በሁለተኛ ደረጃ የተደረገው ትራንዛክሽን ከአንድ አካውንቲንግ ፔሪድ በላይ የሚሄድ መሆን መቻል አለበት። ማለትም አጀስትመንት የሚፈልገው የተደረገው ትራንዛክሽን ከአንድ አካውንቲንግ ፔሪድ በላይ የሚሄድ ከሆነ ነው። when transactions span more than one accounting period ማለትም ትራንዛክሽኑ ከአንድ አካውንቲንግ ፔሪድ የሚሄድ ከሆነ የሚለውን በምሳሌ አስደግፈን እንመልከተው። ምሳሌ አድርገን እየሰራንበት ያለው የአቤን ጋራጅ የመስከረም ወር ትራንዛክሽን ላይ አካውንቲንግ ፔሪዱ ከአንድ ወር በላይ የሚሄዱትን ትራንዛክሽኖች እንመልከት። ሴፕቴምበር 15 paid cash for renewal of a 6-month property insurance policy ብር 15,000 ለስድስት ወር የንብረቶች ኢንሹራንስ ፖሊሲ እድሳት የሚሆን 15,000 ብር ተከፈለ ይላል። እየሰራን ያለነው የአንድ ወር ማለትም የመስከረም ወር ትራንዛክሽን ነው። ይህም ማለት አካውንቲንግ ፔሪዱ አንድ ወር ነው ማለት ነው። ክፍያው የተፈጸመው ግን ለቀጣይ 6 ወራት ነው። ስለዚህ ይህ ትራንዛክሽን ከአንድ አካውንቲንግ ፔሪድ በላይ የሚሄድ ነው ማለት ነው። ከአንድ አካውንቲንግ ፔሪድ በላይ የሚሄድ ከሆነ ደግሞ አጀስትመንት ይፈልጋል ብለናል። ጁኒየር አካውንታንቱ ወይም ቡክኪፐሩ የሰራውን አንአጀስትድ ትራያል ባላንስ መለስ ብለን ብንመለከተው ፕሪፔድ ኢንሹራንስ 17,500 ዴቢት ባላንስ ይላል። 15,000 ብር መስከረም 15 ላይ የተከፈለ ክፍያ ነው። ቀሪው 2,500 ብር ደግሞ መስከረም 1 ላይ አለ ተብለን የተሰጠን ኖርማል ባላንስ ነው። ለስድስት ወር 15,000 ብር ተከፈለ ማለት የአንድ ወር የኢንሹራንስ ክፍያ 2,500 ብር ነው የሚሆነው። ምክንያቱም 15,000 ሲካፈል ለስድስት የሚሰጠን 2,500 ነው። አንአጀስትድ ትራያል ባላንሱ ላይ ፕሪፔድ ኢንሹራንስ 17,500 ተብሎ ተመዘገበ ማለት ድርጅቱ ወደፊት የሚጠቀመው 17,500 የኢንሹራንስ ክፍያ አለው ማለት ነው። ነገር ግን የመስከረም ወር መጨረሻ ላይ
የመስከረም ወር የኢንሹራንስ ክፍያ ማለትም 2500 አልተቀነሰም ወይም ኤክስፔንስ ተደርጎ አልተመዘገበም። ስለዚህ ሲኒየር አካውንታንቱ የሚያደርገው ከዚህ ከ17500 ብር ውስጥ 2500 ብሩ ኢንሹራንስ ኤክስፔንስ ያደርገውና ቀሪው 15000 ብሩ ፕሪፔድ ኢንሹራንስ አድርጎ ይመዘግበዋል። ምክንያቱም 2500 ብሩ ጋራጁ ሙሉ በሙሉ ተጠቅሞታል። ቀሪው 15000 ብር ደግሞ በቀጣይ ባሉት 6 ወራቶች የሚጠቀመው ነው። ይህ እንዴት ይደረጋል የሚል ጥያቄ ካላችሁ በክፍል 13 ማለትም በቀጣዩ ክፍል ትንትን አድርገን እንመለከተዋለን። ይበልጥ ግልጽ ለማድረግ ሌላ አንድ ምሳሌ እንጨምር። ሴፕቴምበር 11 received ብር 9000 from auto spare part retailer to rent a shop at the gate of a garage for 3 months. የኢንሹራንሱ ምሳሌ ላይ ጋራጁ ክፍያ ቀድሞ ከፍለዋል ይላል። እዚህኛው የሱቅ ክራይ ምሳሌ ላይ ደግሞ ክፍያ ቀድሞ ተቀብለዋል ይላል። የተቀበለው የ3 ወር የሱቅ ክራይ 9000 ብር ነው። ለ3 ወር 9000 ብር ተቀበለ ማለት በወር 3000 በቀን 100 ብር ማለት ነው። በክፍል 10 ወዳዘጋጀነው unadjusted trial balance መለስ ብለን ብንመለከት unearned rent 9000 ክሬዲት ባላንስ የሚል እናገኛለን። ይህ ማለት ጋራጁ ወደፊት ለሚሰጠው የኪራይ አገልግሎት 9000 ተቀብለዋል ማለት ነው። ሱቁን ያከራየው እንዲሁም ክፍያው የተቀበለው ሴፕቴምበር 11 ማለትም መስከረም 11 ነው። unadjusted trial ባላንሱ የምንሰራው ሴፕቴምበር 30 ወይም መስከረም 30 ላይ ነው። በሁለቱ መካከል ያሉ ቀኖች ማለትም ሴፕቴምበር 11ን ጨምሮ የ20 ቀናት የኪራይ አገልግሎት ጋራጁ ሰጥቷል፣ ተከራዩም ተጠቅሟል። በቀን 100 ብር ካልን የ20 ቀን የኪራይ አገልግሎት 2000 ብር ነው የሚሆነው። ስለዚህ ሴፕቴምበር 30 ላይ መመዝገብ ያለበት unearned rent 9000 የሚል ሳይሆን unearned rent በ2000 ቀንሶ 7000 እንዲሁም ሬንት ሪቬኒው ደግሞ 2000 ብለን መመዝገብ ይኖርብናል። ይህ እንዴት ነው የሚሰራው የሚል ጥያቄ ካላችሁ በቀጣይ በምንመለከተው በክፍል 15 ቪዲዮ ትንትን አድርገን እንወያይበታለን። Adjustments are necessary because the accounting period by definition ends on a particular day. The balance sheet must list all asset and liability as of the end of that day, and the income statement must contain all revenues and expenses applicable to the period ending on that day. Each adjusting entry affects one balance sheet account and one income statement account. Adjustment ያስፈለገበት ምክንያት ምንድነው የሚል ጥያቄ ሊነሳ ይችላል። አጀስትመንቱ ያስፈለገበት ሁለት ምክንያቶች አሉ። አንደኛው የአካውንቲንግ ፔሪዮዱ መጨረሻ ላይ ድርጅቱ ምን ያክል አሴት እንዳለው እንዲሁም ምን ያክል ላያቢሊቲ እንዳለበት መታወቅ ይኖርበታል። ምክንያቱም አሴቱ ወደፊት ጥቅም ላይ የሚውል ነው ወይም ድርጅቱ የሚጠቀመው ነው። ላያቢሊቲ ደግሞ ወደፊት የሚከፍለው ወይም ተከፋይ ነው። ሁለተኛው ምክንያት ድርጅቱ በተጠናቀቀው አካውንቲንግ ፔሪዮድ ውስጥ ምን ያክል ወጪ አውጥቷል፣ ምን ያህልስ ገቢ አስገብቷል የሚለው መታወቅ ይኖርበታል። ይህም የሚሆንበት ምክንያት የድርጅቱ ትርፍና ኪሳራ መሰራት ስላለበት ነው። አሴት እና ላያቢሊቲ የምናገኛቸው ባላንስ ሺት ስቴትመንት ውስጥ ነው። ሬቨኒው እና ኤክስፔንስ ደግሞ የምናገኛቸው ኢንካም ስቴትመንት ውስጥ ነው። በዚህም ምክንያት እያንዳንዱ አጀስትመንት አንድ ባላንስ ሺት አካውንት እና አንድ ኢንካም ስቴትመንት አካውንት አፌክት ያደርጋል። Two basic principles or concepts behind adjusting entries. The first concept is accrual concept. It says revenues and expenses are recorded in the period in which they are occurred rather than in the period in which they are received or paid. For example, revenue is reported when products or services are provided to customers. Cash may or may not be received from customers during this period. Adjusting entries በሚመለከት ሁለት ኮንሰፕቶች አሉ።
አንደኛው አክሩዋል ኮንሰፕት ነው። ይህም አክሩዋል አካውንቲንግ ላይ ያየነውን ገቢ መመዝገብ ያለበት ምርት ወይም አገልግሎት ሰጠን ስናጠናቅቅ ነው። ክፍያ ብንቀበልም ባንቀበልም ችግር የለውም። ክፍያ ከተቀበልን ካሽ ብለን እንመዘግበዋለን። ካልተቀበልን ደግሞ ሪሲቬብል ብለን እንመዘግበዋለን። በተመሳሳይ ወጪም መመዝገብ ያለብን ብር ስንከፍል ብቻ ሳይሆን አገልግሎት ወይም ምርት ስንቀበል ነው የሚል ኮንሰፕት ነው። ስለዚህ አክሩዋል ኮንሰፕት የሚያደርገው የሚከተሉትን ነው። በመጀመሪያ ገቢ ምርት ወይም አገልግሎት እንደሰጠን እንመዘግባለን። ወጪም ምርት ወይም አገልግሎት እንደተቀበልን ወይም እንዳገኘን እንመዘግባለን። ከአንድ አካውንቲንግ ፔሪድ በላይ የሚሆኑት ገቢዎችና ወጪዎች ደግሞ አጀስትመንት እንሰራላቸዋለን። ሁለተኛው ኮንሰፕት ማቺንግ ኮንሰፕት ወይም ማቺንግ ፕሪንሲፕል የሚባለው ነው። Expenses are reported in the same period as the revenues in which they relate. For example, utility expense incurred in December are reported as an expense and matched against December's revenue, even though the utility bill may not be paid until January. Matching concept ወይም matching principle የሚለው አንድ ወር ላይ ስራ ለማስኬድ ያወጣነው ወጪ ምንም እንኳ ክፍያው ባይፈጸምም እዛው ወር ላይ ካስገባነው ገቢ ጋር አብሮ መመዝገብ ይኖርበታል ወይም ከገቢው ላይ ተቀናሽ መደረግ ይኖርበታል ነው። በተመሳሳይ የሆነ ወር ላይ ስራ ሰርተን ወይም ምርት ሽጠን ያገኘነው ገቢ ምንም እንኳን ገቢው በዛው ወር ባንቀበልም እዛው ወር ላይ ስራ ለመስራት ወይም ምርት ለማምረት ካወጣነው ወጪ ጋር አብረን መመዝገብ ይኖርብናል ነው የሚለው። ለምሳሌ ታህሳስ ወር ላይ ለዩቲሊቲ ኤክስፔንስ በሚል ያወጣነው ወጪ ምንም እንኳን ክፍያው እስከ ጥር ድረስ ባንከፍልም የታህሳስ ወር የገቢና የወጪ ሪፖርት ላይ ያንን ያልከፈልነው ኤክስፔንስ መመዝገብ ይኖርብናል። ምክንያቱም ወጪው ያወጣነው የታህሳስ ወርን ስራ ለማስኬድ ነው። በአጠቃላይ ማለት የምንችለው አጀስትመንቱ ስንሰራ አክሩዋል ኮንሰፕት እና ማቺንግ ኮንሰፕት ከግምት ውስጥ ማስገባት ይኖርብናል። አጀስትመንት የምንሰራላቸው የተለያዩ አካውንቶች ይኖራሉ። እነዚህን ግን በአራት ዋና ዋና ክፍሎች ልንመድባቸው እንችላለን ወይም ይመደባሉ። First, allocate recorded costs between two or more accounting periods. Examples of these costs are payments of rent, insurance, supplies, and the depreciation of plants and equipment. The adjusting entry in this case involves an expense account and an asset account. ተመዝግበው ያሉት ነገር ግን ከአንድ አካውንቲንግ ፔሪድ በላይ የሚሄዱ ኮስቶችን ወደ አካውንቲንግ ፔሪዶቹ መበተን ይኖርብናል። ለምሳሌ ለአራት ወር የቤት ክራይ አስቀድመን ብንከፍል ያንን የከፈልነው ክፍያ ለአራት ወሮች ማካፈል ይኖርብናል። ለስድስት ወራት የሚበቃንን ሰፕላይስ ብንገዛ የገዛንበት ሰዓት ላይ የተመዘገበውን ጠቅላላ ወጪ ለስድስት ማካፈል፣ ለ10 ዓመት የሚያገለግለን ማሽን ብንገዛ ማሽኑን የገዛንበት ጠቅላላ ወጪ ለ10 ዓመት ማካፈል ወይም ለ10 ዓመታት ማካፈል የመሳሰሉት ናቸው። ይህን በምናደርግበት ወቅት የሚቀየሩት አሴት አካውንት እና ኤክስፔንስ አካውንት ናቸው። ምክንያቱም ቀድመን ወጪው ስንወጣ ፕሪፔድ ኤክስፔንስ ወይም አሴት ብለን እንመዘግበዋለን። የተጠቀምነውን መጠን ደግሞ ወደ ኤክስፔንስ እንቀይረዋለን። በዚህም ምክንያት የዚህ አይነት አጀስትመንቶች አፌክት የሚያደርጉት አንድ አሴት አካውንት እና አንድ ኤክስፔንስ አካውንት ናቸው። ሰከንድ፣ ሪኮግናይዝ አንሪከርድድ ኤክስፔንስ። ሁለተኛው ካታጎሪ ያልተመዘገቡ ነገር ግን በአካውንቲንግ ፔሪዱ የወጡ ወጪዎችን ወደ አካውንቲንግ ሲስተሙ ማስገባት ወይም መመዝገብ ነው። እነዚህም ዌጅ ፔየብል፣ ኢንተረስት ፔየብል፣ ኢንከም ታክስ ፔየብል የመሳሰሉት ናቸው። እነዚህ ክፍያዎች ብዙውን ጊዜ ወሩ ተጠናቆ በሚቀጥለው ወር መግቢያ ላይ የሚከፈሉ ናቸው። በዚህም ምክንያት በወሩ ሳይመዘገቡ ስለሚቀሩ አጀስትመንት መስራት ግድ ይለናል። እነዚህን አጀስት ስናደርግ አፌክት የምናደርጋቸው ኤክስፔንስ አካውንት እና ላያቢሊቲ አካውንት ናቸው። ምክንያቱም አልከፈልናቸውም ማለት ዕዳዎች ናቸው። ስለዚህ ላያቢሊቲ አካውንትን አፌክት ያደርጋሉ።
ወጪዎቹ የወጡት ደግሞ ስራ ለማስኬድ ስለሆነ ኤክስፔንስ አካውንትን አፌክት ያደርጋሉ። Third, allocate recorded unearned revenue between 2 or more accounting periods. እዚህኛው ምድብ ውስጥ የሚካተቱት ምርት ወይም አገልግሎት ሳንሰጥ ተቀብለን የመዘገብናቸው ገቢዎች ናቸው። ለምሳሌ አስቀድመን የተቀበልነውን ገቢ፣ ምርት ወይም አገልግሎት ሳንሰጥ ደንበኛው አካውንታችን ውስጥ ያስገባው ብር ወይም ገቢ ናቸው። ምርቱን ወይም አገልግሎቱን የመስጠት ካልሆነም ደግሞ ብሩን የመመለስ ግዴታ ስላለብን የዚህ አይነቱ ገቢ መነሻ ላይ ስንቀበለው ላያቢሊቲ ብለን እንመዘግበዋለን። ምርቱ ወይም አገልግሎቱ ከሰጠን በኋላ ሬቬኒው እናደርገዋለን። ስለዚህ የዚህ አይነት አጀስትመንት አፌክት የሚያደርጋቸው ላያቢሊቲ አካውንት እና ሬቬኒው አካውንት ናቸው። ፎርት ሪኮግናይዝ አንሪከርድድ አርንድ ሬቬኒውስ። አራተኛው ምድብ ላይ ያሉት ምርቶችን ወይም አገልግሎቶችን ሰጥተን ያገኘናቸው ነገር ግን ያልመዘገብናቸው ገቢዎች ናቸው። እነዚህን አጀስት ስናደርግ አፌክት የምናደርጋቸው አፍሴት አካውንት እና ሬቬኒው አካውንት ናቸው። እነዚህም አራቱ አጀስቲንግ ኤንትሪዎች ወደ ሁለት ዋና ዋና ምድቦች ወይም ግሩፖች ይመደባሉ። እስኪ የሚያመሳስላቸውን ለመለየት አራቱንም እዚህ ጋር እንጻፋቸው። ፈርስት allocate recorded costs between 2 or more accounting periods. Second, recognize unrecorded expenses. Third, allocate recorded unearned revenues between 2 or more accounting periods. Fourth, recognize unrecorded earned revenues. አንደኛው እና ሶስተኛው ላይ የምንሰራው የተመዘገቡትን ወደ ተለያዩ አካውንቲንግ ፔሪዶች አሎኬት ማድረግ ነው። ስለዚህ እነዚህን ዲፈራል ብለን እንጠራቸዋለን፣ ምክንያቱም ወደሚቀጥለው አካውንቲንግ ፔሪድ ነው የምናሸጋግራቸው። ዲፈራል ማለት ደግሞ ፖስትፖንመንት ወይም ማሸጋገር ማለት ነው። ሬቬኒው ሲሆን ዲፈርድ ሬቬኒው እንለዋለን። ኤክስፔንስ ሲሆን ደግሞ ዲፈርድ ኤክስፔንስ እንለዋለን። ሁለተኛውና አራተኛው ላይ የምንሰራው ሳይመዘገቡ የቀሩትን መመዝገብ ወይም ሪኮግናይዝ ማድረግ ነው። እነዚህን ደግሞ አክሩዋል ብለን እንጠራቸዋለን። ሬቬኒው ሲሆን አክሩድ ሬቬኒው፣ ኤክስፔንስ ሲሆን ደግሞ አክሩድ ኤክስፔንስ እንለዋለን። ዲፈራል ውስጥ የሚመደቡት በቅድሚያ የተከፈለ የቤት ክራይ፣ አስቀድሞ የተከፈለ የኢንሹራንስ ክፍያ፣ ተገዝተው መጋዘን ውስጥ ያሉት ሰፕላይስ፣ የማሽኖች ዲፕሪሺዬሽን ኤክስፔንስ፣ ምርት ወይም አገልግሎት ሳንሰጥ የተቀበልነው ሬቬኒው የመሳሰሉት ናቸው። እነዚህን በሚቀጥሉት ቪዲዮዎች ዲፈርድ ሬቬኒው ለብቻ እንዲሁም ዲፈርድ ኤክስፔንስ ለብቻ አድርገን ስለምንወያይባቸው ያን ጊዜ ብዥታም ካለ ጥርት ይልላችኋል። አክሩዋል ውስጥ የሚካተቱት ደግሞ ዌጅ ፔየብል፣ ኢንተረስት ፔየብል፣ ታክስ ፔየብል፣ አክሩድ ሬቬኒው የመሳሰሉት ናቸው። ለእነዚህም በተናጠል ቪዲዮዎች ስለምንሰራላቸው ያን ጊዜ ከነ አጀስትመንቱ ጭምር በቀላሉ ትረዱታላችሁ። እስኪ አሁን የተነጋገርንበትን ምን ያክል ተረድቼዋለሁ የሚለውን ራሳችሁ ለመገምገም ቪዲዮውን አቁሙትና እነዚህን የተሰጡትን 5ቱ ጥያቄዎች ወደ 4ቱ ካታጎሪዎች አስገቧቸው። ማለትም ጥያቄው የትኛው ካታጎሪ እንደሚወክል ግለጹ። በጣም ጥሩ። እስኪ አሁን ደግሞ በጋራ እንስራቸው። ፈርስት ኩዌስችን ዌጅ ኦውድ በት ኖት የት ፔይድ። በአካውንቲንግ ፔሪዱ አልተከፈለም ወይም ሪኮግናይዝ አልተደረገም። ሪኮግናይዝ አልተደረገም ማለት አክሩዋል ውስጥ እናስገባዋለን ማለት ነው። ለሰሩበት የምንከፍለው ደሞዝ ስለሆነ ኤክስፔንስ ነው የሚሆነው። ስለዚህ ዌጅ ኦውድ በት ኖት የት ፔይድ የሚለው አክሩድ ኤክስፔንስ ነው ማለት ነው። ሰከንድ ኩዌስችን ሰፕላይስ ኦን ሃንድ። ተገዝተው በድርጅቱ እጅ ውስጥ ያሉት ነገር ግን ጥቅም ላይ ያልዋሉ ናቸው። በተሰጠን አካውንቲንግ ፔሪድ ውስጥ ጥቅም ላይ አልዋሉም ማለት ፖስትፖን ወይም ዲፈር ተደርገዋል፣ ማለትም ወደሚቀጥለው ጊዜ ተላልፈዋል ወይም በሚቀጥሉት ጊዜያት ጥቅም ላይ ይውላሉ ማለት ነው። ስለዚህ ከአገልግሎታቸው በፊት ክፍያ የከፈልንባቸው ስለሆነ
prepaid expense ወይም deferred expense እንላቸዋለን። third fees received but not yet earned fees received ስንል ክፍያ ተቀብለናል ማለት ነው። but not yet earned ሲል ምርት ወይም አገልግሎት አልሰጠንም ማለት ነው። ስለዚህ ምርት ወይም አገልግሎት ሳንሰጥ የተቀበልነው ክፍያ በአካውንቲንጉ unearned revenue ወይም deferred revenue ብለን እንጠራዋለን። fourth fees earned but not yet received ይህ ተራ ቁጥር 3 ላይ ከተጠየቀው ተቃራኒ ነው። fees earned ሲል ምርት ወይም አገልግሎት ሰጥተናል። but not yet received ሲል ብሩን አልተቀበልንም ወይም ገቢውን አልተቀበልንም ማለት ነው። አልተቀበልንም ነገር ግን የምንቀበለው አለን የሚለውን ስንገልጽ accrued revenue ብለን እንጠራዋለን። fifth rent received but not yet earned ይህ ከተራ ቁጥር 3 ጋር ተመሳሳይ ነው። rent received ሲል የቤት ክራይ ተቀብለናል ማለት ነው። but not yet earned ሲል የክራይ አገልግሎት አልሰጠንም ማለት ነው። የኪራይ አገልግሎት ሳንሰጥ የተቀበልነው የኪራይ ገቢ unearned revenue ወይም deferred revenue ብለን እንጠራዋለን። ለዚህ ክፍል ያዘጋጀሁላችሁ ይህን ይመስላል። ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ።